ኢትስ አ ቬሪ ዲፕ ብዙ ጊዜ ያስፈልገዋል፣ ብዙ አንደርስታንዲንግ ያስፈልገዋልና የሆነ ድልድይ ሰብረ የሆነ ግድግዳ ሰብረ የሆነ አጥር ሰብረ ነው የአባቲን ገድል ደግፌ ለመናገር የመጣውና ከልቤ አመሰግናለሁ። ከዚህ በኋላ ያለውን ጊዜ ለአንተ ነው የሚሰጠው። መስፍኔ መጀመሪያ ስለ ራሴ ንገረኝ፣ ከዛ በኋላ ስለ ወደ አባቴ እንሄዳለን። መስፍኔ ማን ነው? ስንት እህቶች አሉት? ስንት ወንድሞች አሉት? የማን ልጅ ነው? እናቲ ማን ትባላለች? አንተ ማን ነህ? የኛ የጀግናችን ልጅ ነህና ንገረን እስቲ ስለ አንተ፣ እኛ እንውቅ ሀዲያዎች። ተባረክ። ከዛ ብንጀምር። በጣም ነው የማመሰግነው። መጀመሪያ ሁላችሁንም እጅግ አድርጌ አመሰግናለሁ። ይህን ትልቅ እድል ሰጣችሁኝ ስለ እኔም ስለ ቤተሰቤም በተቻላችሁ አቅም በደንብ እየሰራችሁ ስላለ እጅግ አድርጌ ነው ማመስገን ወደው። በተገናኘንበት በዚህ በአጭር ጊዜ የተለየ ነገር ነው የተሰማኝ። ስለ አቡሎ ያላችሁ ረሃብ፣ የሰራው ስራ ወደ አደባባይ እንዲወጣ ለማድረግ የሚደረገው እውቅና እንዲያገኝ የሚደረገው እንቅስቃሴ እጅግ በጣም አመርቂ እንደሆነ ነው ማምነውና ስሜ መስፍን አቡሎ ጡሞሮ እባላለሁ። የአርቲስት አቡሎ የመጀመሪያ ልጅ ነኝ። አርቲስት አቡሎ ወደ 5 ልጆች አሉት። ከነዛ መካከል እኔ መስፍን አቡሎ፣ ሁለተኛው ደግሞ ይታገሱ አቡሎ ይባላል፣ ሶስተኛው ዳዊት አቡሎ፣ አራተኛው ደግሞ ብሩክ አቡሎ፣ አምስተኛዋ ደግሞ ላምሮት አቡሎ ትባላለች። እኔ በግሌ ባለትዳርና የ2 ልጆች አባት ነኝ። የአንድ ሴትና የአንድ ወንድ ልጅ አባት ነኝ። ባለቤቴ ህይወት ትባላለች። የምኖረው ሞስትሊ ካናዳ ምድር ላይ ነው ያለሁት። ሁለተኛው ወንድሜም ደግሞ ይታገሱ አቡሎ እሱም የሚኖረው በካናዳ ምድር ነው። ሁሉም አሁን ያሉት በሙሉ ቦታ ይዘዋል ማለት እችላለሁ። የመጨረሻዋም ልጅ ላምሮት አቡሎ ከዩኒቨርሲቲ ግራጁዌት በማድረግ አሁን በግሏ እየተንቀሳቀሰች እየሰራችን ያለችው ቤተሰቡ። እናቴ ደግሞ አስቻለች ተፈራ ትባላለች። በጣም ትልቅ አሁን አቡሎ የሰራውን ስራ ወይም አባታችን የሰራውን ስራ ዛሬ እንዲደርስ በብዙ ሰፖርት ያደረገች ድንቅ እናት ነች። እሷ ባትኖር እዚህ ለደረሰበት ምናልባት ብዙ ለመድረስ ይከብደዋል ብዬ አምናለሁ። ምክንያቱም ባለትዳር ስትሆኑ፣ ባለትዳር የሆናችሁ ሰዎች ታውቃላችሁ። አሁን እኔ ማወራውን ቋንቋ ያላገባችሁ ሰዎች ላይገባችሁ ይችላል። ባለትዳር ስትሆኑ ከሚስት ጋር ባለው ነገር በደንብ ተግባብተ ነው ወቅ የምታደርገው። ሚስት ደግሞ ሰፖርት ስታደርግ ነው ስራዎችን መስራት የምትችለው። እሱ ወጥቶ መስራት እንዲችል፣ መሮጥ እንዲችል፣ ደግሞ ባህሉን ማሳደግ እንዲችል አጠገቡ ከጎኑ በመቆም ባህሉን እንዲያሳድግ በማበረታታት በርታ በማለት አብራው በጣም ልዩ ከሚያደርጋቸው ነገሮች በሁለቱ መካከል ያለው ልዩ የሚያደርገው እንደ ባልና ሚስት ብቻ ማለት ነው፣ እንደ ጓደኛ ማሞችም ናቸው። የተለየ ፍቅር አላቸው። እንደ ጓደኛ ይገባሉ፣ ይወጣሉ። የተለየ ፍቅርም አላቸው እና ይሄ ፍቅር ደግሞ በሁለቱም ላይ የነበረው መግባባትና መስማማት ነውና እናታችን በጣም ልዩ እናት ናት። በጣም ጥበበኛ ነች። እንዴት አድርጋ ልጆችን መምራት እንዳለባት እንዴት አድርጋ አብዛኛውን ጊዜ ያው እናንተም እንደምታውቁት አቡሎ በባህላት ላይ በተለያዩ ጊዜያቶች ላይ ቤት ውስጥ የመገኘት እድሉ በጣም ዝቅተኛ ነው። ግን እኛን በብዙ ሰፖርት ስታደርገን የነበረው እናታችን ነች። ሰፖርት ስታደርገን የነበረው እናታችን ስለሆነች እሷ ናት ብዙ ፑሽ ያደረገችው ማለት ፈልጋለሁ። ጀግና እናትን ያለችን እሷም ዛሬ አሁን ያለችው አዲስ አበባ ምድር ላይ ነው ያለችው። እግዚአብሔር ረድቷት ደግሞ በቅርቡ ካናዳ ምድር ላይ ለተወሰኑ ወራት አብራን አሳልፋለች። ቤተሰቦቻችን በአጠቃላይ እግዚአብሔር በብዙ ይረዳን እያገዘን ያለ ነው።